የስልካችን ኢንተርኔት ስፒድ በሁለት እጥፍ ለመጨመር የሚያግዙ ሶስት ሚስጥራዊ ሴቲንጎች። ሰላም እንዴት ናችሁ? በዚህ ቪዲዮ የስልካችን ኢንተርኔት ስፒድ በሁለት እጥፍ ለመጨመር የሚያግዙ ሶስት ሚስጥራዊ ሴቲንጎች እናያለን። ቪዲዮውን እስከ መጨረሻ ተከታተሉት። በመጀመሪያ የምናየው የኔትወርክ ሞዱን ቼንጅ በማድረግ ወይም በመቀየር የስልካችን ኢንተርኔት ፍጥነት በሁለት እጥፍ ከፍ ማድረግ እንችላለን። ይህን ለማድረግ በቀጥታ ወደ ስልካችሁ ሜን ሴቲንግ ትገባላችሁ። ወደ ስልካችሁ ሜን ሴቲንግ እንደገባችሁ መጀመሪያ ላይ የምታገኟት ኮኔክሽን የምትለዋን ክሊክ ስታደርጉ ወደዚህ ያስገባችኋል። ከዚያ እዚህ ጋር ትመጡና ሞባይል ኔትወርክስ የምትላለች ይችን ክሊክ ስታደርጉ ወደዚህ ሲያስገባችሁ እዚህ ጋር ኔትወርክ ሞድ የምትላለች አንድ ጊዜ ክሊክ አድርጓት። ስለዚህ ወደዚህ ስትመጡ የተለያዩ ኔትወርክ ሞዶች አሉ። ስለዚህ እናንተ መጀመሪያ ላይ ኤልቲ ስሪጂ ቱጂ አውቶ ኮኔክት ወይም የእናንተ 5G ሊኖረው ይችላል። እሱን ሴሌክት ታደርጋላችሁ። ኤልቲ ስሪጂ ቱጂ አውቶ ኮኔክት ላይ ሴሌክት አድርጋችሁ የስልካችሁን ኢንተርኔት ፍጥነት በሁለት እጥፍ መጨመር ትችላላችሁ። ሁለተኛ ደረጃ የምናየው ሞባይል ኔትወርክ ሬዚስት ማለት ነው። የስልካችሁ ሞባይል ኔትወርክን ሪፍሬሽ በማድረግ የስልካችሁ ኢንተርኔት ስፒዱን በሁለት እጥፍ መጨመር ትችላላችሁ። ይህን ለማድረግ አሁንም ወደ ስልካችሁ ሜን ሴቲንግ ትገባላችሁ። ወደዚህ እንደገባችሁ የተወሰነ ወደ ታች ስክሮል ስታደርጉ ጀነራል ማኔጅመንት ምትል ታገኛላችሁ። ይችን ሴቲንግ አንድ ጊዜ ክሊክ ስታደርጉ ወደዚህ ያስገባችኋል። ከዛ እዚህ ጋር የተወሰነ ስክሮል ስታደርጉ ሬዚስት የምትላለችን አንድ ጊዜ ክሊክ አድርጉ። ከዛ እዚህ ጋር እንደመጣችሁ ሬዚስት ሞባይል ኔትወርክ ሴቲንግ የምትላለች እዚህ ላይ አንድ ጥንቃቄ ልታደርጉ የሚገባው ምናልባትም ተሰስታችሁ ፋክተሪ ዳታ ሬዚስት የምትለዋን ክሊክ ብታደርጉ ስልካችሁ ሙሉ ፋይላችሁን ይዞ ፎርማት ሊሆን ስለሚችል በጥንቃቄ እዚህ ጋር መጣችሁ ሬዚስት ሞባይል ኔትወርክ ሴቲንግ የምትለዋን ፈልጋችሁ አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ጋር ሬዚስት ሴቲንግ የምትለዋን አሁንም አንድ ጊዜ ክሊክ ስታደርጉ የስልካችሁን ስክሪን ፓስዋርድ ይጠይቃችኋል። በቀጥታ የስልካችሁን ስክሪን ፓስዋርድ ስታስገቡለት ወደዚህ ይወስዳችኋል። ከዛ ሬዚስት የምትለዋን ክሊክ ስታደርጉ በቀጥታ ሪፍሬሽ አድርጎ ሬዚስት ያደርግላችኋል። እንዲያርጋችሁ የስልካችሁ ኢንተርኔት ስፒድ በሁለት እጥፍ መጨመር ትችላላችሁ። ሶስተኛ ደረጃ የምናየው የስልካችሁን ዳታ ሴቨርን ኦፍ በማድረግ የስልካችሁ ኢንተርኔት ስፒድ በሁለት እጥፍ መጨመር ትችላላችሁ። ይህን ለማድረግ ወደ ስልካችሁ ሜን ሴቲንግ ትገባላችሁ። ከዛ ኮኔክሽንስ የምትለዋን ክሊክ ስታደርጉ እዚህ ጋር እንደመጣችሁ ዳታ ዩሴጅ የምትላለች ይችን ክሊክ አድርጓት። ስለዚህ እዚህ ጋር የእናንተ ዳታ ሴቨሩ ኦን ከሆነ የስልካችሁን ባትሪ እንዲሁም ዳታችሁን ሴቭ ሊያደርግ ይችላል። ነገር ግን ዳታ ሴቨሩ ኦን ከሆነ የስልካችሁ ኢንተርኔት ስፒዱ በጣም ዝቅተኛ ስለሚሆን ኦፍ በማድረግ የስልካችሁ ኢንተርኔት ስፒዱን በሁለት እጥፍ መጨመር ትችላላችሁ። ምክንያቱም ይህኛው ኦፍ በሚሆንበት ሰዓት የተለያዩ አፕሊኬሽኖች ፍሪሊ ያለ ምንም ሪስትሪክሽን ፕሮሰስ ስለሚያደርጉ የስልኩ ኢንተርኔት ፍጥነቱን ይጨምራል። እንዲያርጋችሁ በቀላሉ የስልካችሁ ኢንተርኔት ፍጥነት በሶስት እጥፍ ከፍ ማድረግ ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። እንዲሁም ሁሌ የምንለቃቸው የቴክኖሎጂ መረጃዎች እንዲደርሳችሁ ቻናሉን ሳብስክራይብ፣ ሚሊዮን ምልክቷን መጫናችሁን አትርሱ። ዓለም እስከ ዓለም ሰላማችሁ ይዙ።